አንድ ቀን ጠዋት በአንድ ትንሽዬ ከተማ ላይ አንድ እንግዳ ጭጋግ ወረደ። መጀመሪያ ሰዎች የተፈጥሮ ክስተት ብቻ መስሏቸው ነበር። ነገር ግን ወደዚህ ጭጋግ ውስጥ የገባ ማንም ሰው ተመልሶ አልመጣም። ታሪኩ የሚጀምረው ከከባድ አውሎ ነፋስ በኋላ ነው። ዴቪድ በቤቱ መስኮት ላይ ቆሞ የተበላሸውን አካባቢ ይመለከታል። የወደቁ ዛፎች፣ የተቀደዱ ጣሪያዎች፣ በመንገድ ላይ የተዘረጉ የኤሌክትሪክ ሽቦዎች እና በእርጥበት እንጨት ሽታ የተሞላ አየር አዲስ አደጋ እንደሚመጣ ያመለክታል። ነገር ግን የዴቪድን ትኩረት የሳበው አንድ ነገር ነበር። በሐይቁ ላይ በቀጥታ የሚንበለበል ወፍራም ጭጋግ። ይህ ተራ ጭጋግ አልነበረም። እንደ ሕያው ፍጡር መሬቱን እየተንሸራተተ ወደ ከተማው እየተጠጋ ነበር። በመቀጠልም ዴቪድ ከልጁ ቢሊ ጋር ወደ ሱፐር ማርኬት ሄደ። ዓላማቸው የቤት ፍጆታ መግዛት ብቻ ነበር። ነገር ግን ይህ ቀላል የሚመስለው ጉዞ የሕይወታቸውን አቅጣጫ ለዘላለም እንደሚቀይረው አላወቁም። ጭጋጉ በፍጥነት ከተማውን ዋጠው። መጀመሪያ ሐይቁ ተሰወረ፣ ከዚያም ጫካው ጠፋ፣ በመጨረሻም መንገዱ ራሱ ከዓይን ተሰወረ። ከውጭ የሚሰማው ዝቅተኛ ጩኸት የማይታይ አደጋ እየቀረበ እንደሆነ ያሳያል። በድንገት የሱፐርማርኬቱ መብራቶች ጠፉ። በዚያ ቅጽበት በደም የተሸፈነ አንድ ሰው ወደ ውስጥ እየሮጠ ገባ፣ በፍርሃት እየጮኸ። ከጭጋጉ ውስጥ አንድ ነገር አለ፣ ወደ ውጭ አትውጡ ሲል አስጠነቀቃቸው።